ሰላም ሰላም እንዴት ናችሁ? ዛሬ እንግዲህ ቀውጢና ብሪንግ በሆነ ቪዲዮ ተመልሰናል። ዛሬ ማሳያችሁ ብስራተ ገብርኤል አካባቢ ላፍቶ ሞል የሚባል አለ እና እዛ ሂጂ የስዊሚንግ ፑል ዋና አለ። አሁን እዛ ስዊሚንግ ዋና ቦታ አለ። እዛ ገብቼ ምን እንደሚመስል ከትኬት ጀምሮ እስከ ስንት ብር እንዳለ በዚህ ሰዓት ላይ 2018 ምን ያህል እንዳለ ከብሩ ሁሉንም ነገር ጀምሮ ያለውን ሁሉንም ነገር ሙሉ ነገር አሳያችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ያው እዛው ሰፈር አካባቢ ነው ያለሁት። የምጠብቀው ሰው አለ። ሰዎች እስኪመጡ ድረስ አንድ 10-15 ደቂቃ ነው። እስከዛ ድረስ ቪዲዮን አቆማለሁ። ከመጡ በኋላ ቪዲዮ መቅረጽ እንጀምራለን። ሰዎቹ ከመጡ በኋላ እዛ ሂጂ ሙሉ ነገሩን ማሳያቸው ነው ማለት ነው። በሰዓት ነው የሚዋኘው አይደለም፣ በቃ ይሻላል አይሻልም፣ ጥራት አለው የለውም የሚለውን ነገር ሙሉ በሙሉ አሳያቸዋለሁ። መቅረጽ ይቻላል አይቻልም የሚለውን እዛ ስንሄድ እናየዋለን። አሁን ሰው እየጠበቅኩ ነው። እስካሁን እዚህ ቦታ ላይ ያሉት። ከመጡ በኋላ ቪዲዮን መቅረጽ ቀጥላለሁ ማለት ነው። እሺ አሁን እንግዲህ ቪዲዮ መቅረጽ ጀምሬያለሁ ማለት ነው። ያው እየጠበቅኳቸው የነበሩት ሰዎች ምናምን መጥተዋል። አሁን እዛ ሂጂ ሙሉ ነገሩን አሳያቸዋለሁ ማለት ነው። ከሆነ ያለሁት እዚሁ አካባቢ ነው። ወደ ፍቅሬ ስፓኛ ስጋ ቤት አካባቢ ነው ያለሁት። ውስጥ ለውስጥ እየሄድኩ ነው። መሀል አስፋልት ላይ እገባለሁ። እዛ ሂጂ ያሉት ነገሮች በሙሉ አሳያቸዋለሁ ማለት ነው። ያው እንግዲህ እንደምታዩት ወደ ቤዝ ሪል ስቴት ወደ መሀል አስፋልት እየደረስን ነው። በቃ በየመሀሉ ወደ ያሉት ምናምን እየደረሱ ወደ ቦታው አሳያቸዋለሁ። ከበሩ ጀምሮ ውስጥ እስካለው ሙሉ በሙሉ እየሞከርኩ አሳያችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መንገድ ላይ እየሄድኩ ምን እንዳገኘው ተመልከቱ። መንገዱ ኤሌክትሪክ ምናምን አለ መንገድ ላይ። በጣም ነው ያማረችው እቺ ቦታ። በስመ አብ በጣም ምርጥ ቦታ ነው ያለሁት። ብቻ እየሄድኩ ስደርስ አሳያችኋለሁ። ዛሬ ትንሽ የሚያስጠላው ነገር አየሩ በጣም የሚዘንብ ይመስላል። ግን ያው ቢዘንብ ላለመውጣት ሞክራለሁ። ሙሉ ያለውን ነገር አሳያችኋለሁ። አዱት ጋር ደርሰናል። ይኸው አቤላ ማለች እቃ ተይዟል፣ ተሸክሟል ይላል። ያው አዱት ጋር ደርሰናል። ትንሽ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከገብርኤል ቤተክርስቲያን ጋር ደርሰናል። በቃ እዛ ቦታው ጋር ስንደርስ በሩ ጋር ምናምን ስንደርስ ቪዲዮ እናስገባለን። ደግሞ አንድ ያላሳየኋችሁ ነገር አውጥቼ አሳያችሁ። እስካሁን አላያችሁትም። እዛ ጋር ፒናት፣ እዛ ጋር የስዊስ ትምህርት ቤት። ያው ኦልሬዲ ብስራተ ገብርኤል ደርሰናል። ያው ከዚህ ጀርባ ነው ያለው። ከዚህ ጀርባ ላፍቶ ነው ደርሰናል ማለት ነው። We are here in ላፍቶ ሞል ደርሻለሁ። ግን ሌላ ሀሳብ አርሳና አረጋ አንቀርም። ወደ ፒኤስ ቤት እንግባ እያሉ ነው እዚህ ጋር። እስቲ እንገባለን አንገባለን የሚለውን እናያለን። እስቲ ያው እየተጨቃጨቁ ነው። በሀሳባቸው መሰረት እየገባን ነው ወደ ፒኤስ ቤት። እንደምታዩት ይወጣሉ። ይኸውላ ቢት ያለው ከኔ ጋር ነው። ወደ ላፍቶ ነበረ የምንገባው። ቢፋችን ነው ወደ ማሽኑ እየሄደን ያለ ነው። ለማንኛውም ተከታተሉ። የሚወድቅ ይመስላል። እየደረስን ያው ከዚህ ጋር ሆኖ ላፍቶ ይታያል። ታነች ተጫውተን እንወጣለን። እሱ ገባ ማለት እሱ በዚህ ጋር ቢባል እዚህ ጋር እንጫወት። በአየሩ እየተጨቃጨቅን ያለ ነው። ግን እስቲ ብቻ ምን ጥልመት እየወረደ ነው። ስንገባ ያለውን አሳያችኋለሁ። ወደ በሩ እንግባ ቢባል ነርቤም 또 አብረን እንገባለን። ያሰብኩት ነው ገና ከሆነ ልብሴን ሰውቶ ነው እያሰብኩት። በጣም ብርድ አለው። ከባድ ነው። በጣም ከባድ ብርድ። አብረን ኑሽ ብትወጣስ ባትወጣስ ያው ነው። ከውሃው መውጣት አለመውጣት ሲሆን እንዳለ ደመና ነው። እስቲ ለዛ ጋር እንገባለን ነው።
መሆኘቱማ አለብን ዛሬ። እስቲ ምናምን ሰው አለ ለሚለውን እያየን ነው። እስቲ ሰው አለ የለም፣ ሰው አለ የለም የሚለውን እያየን ነው። ሰው በደንብ አድርጓል። ሰው በደንብ አለ። የሚበርድ ይመስላል። ከፍለን እንግባ። በቃ እኛ ከፍለን እንመጣለን። እናስልካታለን። እሺ እሺ፣ ጠብቁን። እዛ ጋር ከፍለን እንመጣለን። በቃ ከፍለን እንምጣ። ይኸው ልንከፍል እየሄድን ነው። ይኸው እየከፈልን ነው። ነበረን ነገር ግን አንድ ሰው ይቀራል። እሱም በቴሌ ብር ነው የሚከፍለው። ካሽና ቴሌ ብር ብቻ ለብቻ ማድረግ ትችላላችሁ። ቦታው ይሄን ይመስላል። እንደዚህ ፈርተን መተን ማለት ነው። የሰው መዓት ነው ያለው። የሰው መዓት፣ የሰው ጎርፍ ነው ያለው። የሰው ጎርፍ ነው ያለው። ግን ብቻ እናሳያችኋለን ዛሬ ያስፈራል። ወደ ለኳሩ ጋር እዚህ ጋር እንታጠባለን። ከዚህ እስኪ ደውል እየጠበቅኳት ነው። እኔ ከውስጥ ቦርሳ ውስጥ አድርጌያለሁ። ዋጋው 580 ብር ለ4 ሰው 2230 ብር ነው የከፈልነው። ይቀራል። እሱም እንትን እንጨርሳለን። ወደ ሽንት ቤቱ እየገባሁ ነው። ይህን ይመስሉ ሽንት ቤቱ። ይህን ይመስሉ እየዋኙት ነው ይላል። በስመ አብ ተንቀጠቀጠን እኮ በቅዱስ ገብርኤል። ምንም አይመስልም ነበረ። ብቻ በጣም ከባድ ነው። ብቻ አበደ ነው። ብቻ ዛሬ ሀዋ ምናምን ግን እስቲ ማሰብ ጾም ነው ግን እስቲ የጾም የሆነ ነገር እኔ ዋኝቼ ነው የወጣሁት። ቪዲዮ አልቀረስኩም ነበረ። አሁን ስመለስ ያለውን ቀርጽላችሁ ነው። የምትመለከቱት ለአንዱ ጀለሳችን አንድ ትኬት ቆርጠንለታል። እዚያኛ ስላልነበረ ዝናቡን ፈርቶና እና አሁን ትኬት ቆርጠናል። እየጠበቀ ነው እሱ ማለት ነው። ቀይሩ ልብሱ ሾሮቹ እየጠበቀ ነው። አሁን እዚህ ጋር ማህተም መስመር ትኬት ደረሰ ነው። 580 ነው ለአንድ ሰው ደረሰኝ ማለት ነው። እየመጣችሁ ማግኘት ትችላላችሁ። ደስ ይላል ስፓቱ ምናምን፣ ደስ ይላል ስፓቱ ምናምን። ያው እንደዚህ አድርጋበታለች ደረሰኙ ላይ። አሁን መግባት ይችላል ነው የሚለው። ገብቶ ማግኘት ይችላል ማለት ነው። ይኸውልህ ቀርጸሃለሁ፣ ዝም ብለህ ግባ። ቀርጸሃለሁ፣ ዝም ብለህ ግባ። ኧረ በረደን፣ ልንሞት ነው። በረደን። ይኸው ቀርጻችኋለሁ። ማርያምን
ይኸውልህ አሁን የአሁኑ ፓርት በጣም ከባድ ነው ብላችሁ ተመልከቱ። እዚህ ጋር ጥሩ ነገር ይሰራል። ለራሴ ነው የፈራሁት። እንዴት አባት እንደምገባ አላውቅም። ነፍሴ ተጨመረች። እንዴት እንደምገባ አላውቅም። ቢባ ዲዲን ታበላሻለህ እዚህ ጋር እዚህ ጋር ሮማንያ በእናትህ እዚህ ጋር ምን እንደሚሆን በእናትህ እዚህ ጋር ነው። ግባ ግባ ይኸውልህ ቀርጽ ግባ ጀምረው አንተ ይኸውልህ እኔ እሺ ውስጥ ናሽ በቀርጸሃለሁ ነው እያያችሁት ነው። ውስጥ ለውስጥ እያለ ነው። አሁን ችሎታ ነው የሚባለው ምንድን ነው? ይኸውልህ ሴፕሩፍ ቢሆን ቀርጽ ነበር እየቀረጽኳችሁ ምነው የምትፈሩት? ልግባ እየፈራሁ ጀምር አይችሉም እንዴ? ምንድን ነው? በቆኞች አሁን ዳኒክስ ፓርት አሁን እዚህ ጋር ዘዋን ኦንሊ ስዊመር እዚህ ጋር አለ። እኔ የምታዩት ዳርቻቸው መግባት ሊጀምር ነው ማለት ነው። ልገባ ነው። ለናኒ ተከፍሎለታል። ሁላችንም ብር አንሶ የነበረ ዳኒናም ሰው ስራ ሊጀምር ነው። መግባት ሊጀምር ነው። ፀሐይዋ በጣም ነው የምታወቀው። ከዚህ ላይ ፀሐይ ከበታት ማን ብቻ ነው የሚገኘው። ቤባ
ልዘል ነው። Oh. Huh? በላ በእግርህ ማግዝ የዛሬ ቭሎግ ይሄን ይመስል ነበር። ጨርሻለሁ። ለባብሽ ነው የዛሬ ቭሎግ ይሄን ይመስል ነበር። የዛሬ ቭሎግ ይሄን ይመስል ነበር። ጨርሻለሁ። ለባብሽ ነው የዛሬ ቭሎግ ይሄን ይመስል ነበር።